ፊልጶስም አፉን ከፈተ ይላል። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። ለክርስቶስ ኢየሱስ ስናወራ እንዲሁ አይደለም። ምስክርነት ፍሬ አለው። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ ስትናገሩ የእግዚአብሔር መንፈስ የሰዎችን ልብ ይነካል፣ የሰዎችን ልብ ይለውጣል። እና ማርያም የተናገረው የክርስቶስን የልቡን ሐሳብ ነው። በጣም የሚገርመው ነገር ምን ያህል ኢየሱስ ክርስቶስን ልባቸው ላይ እንደሳለባቸው የምናውቀው ከዛ በኋላ ወረድ ብሎ ምን ይላል? ሁለቱም ደቀ መዝሙር ሲናገር ሰምተው ኢየሱስን ተከተሉት ይላል። እንዴት ደስ የሚል! ከኔ በኋላ የሚመጣው እርሱ ከእኔ በፊት ነበረ፣ ከእኔ ይልቅ የከበረ ሆኗል፣ ስለ እርሱ ያልኩት ይህ ነዋል። እና እዚህ ቦታ ላይ ስናይ ዮሐንስ ምንድነው እያለ ያለው? ስለ እርሱ ያልኩት ይህ ነበረ ካለ በወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ምን በሚላችሁ? በሚነግራችሁ ሁሉ እርሱን ስሙት። ትኩረታችን ኢየሱስ ላይ እንዲሁ በሚነግራችሁ ሁሉ እሱን ስሙት። ያንንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ ይላል። ክብር ይከልለን፣ የእግዚአብሔር ክብር ይሸፍናል። ኢየሱስ ብቻ በሕይወታችን ደምቆ ይታያል። ኢየሱስን ብቻ ነው። ስለዚህ ይህ ድምፅ የተናገረው ስለማን ነው? ስለ ኢየሱስ ክርስቶስ ነው። አብ ስለ ኢየሱስ ክርስቶስ ሲመሰክር በግልጽ እናያለን። እዚህ ጋር በእርሱ ደስ የሚለኝ የምወደው ልጄ ነው፣ እርሱ ምን በሉት ስሙት ብሏል። ቤቱን ወደ ባለቤቱ መድረኩን ወደሚያምርበቱ ዘመቻ። ክብር ለእግዚአብሔር ይሁን። የረዳን አምላክ ስሙ ይባረክ። ምሕረትና ቸርነቱን ያበዛልን የናዝሬቱ ኢየሱስ የተባረከ ይሁን። ከመጽሐፍ ቅዱሳችን ዛሬም አንድ ሀሳብ እናያለን። ምንድነው እንደ ርዕስ ያደረኩት? ኢየሱስን ማየት በሚል ሆኖ ግን በዛ ውስጥ የተለያዩ ርዕሶችን እያነሳን ደግሞ እናያለን። ኢየሱስን ማየት ስንል ኢየሱስን ለምን እናየዋለን ካልን ዛሬ ለምሳሌ ከምናየው ሀሳብ ውስጥ አንዱ የተመሰከረለት ስለሆነ ኢየሱስ ኢየሱስን ማየት ያለብን ለምንድን ነው ካልን ለኢየሱስ ተመስክሮለታል፣ ሊታይ ይገባዋል። ሰዎች ሁሉ ኢየሱስን ሊያዩት ይገባል። የዳንም ሰዎች በጌታ ያመንን ሰዎች ሁልጊዜ ጌታን ልናይ ነው የሚገባው። እንደገና ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ያልተቀበለም ሰው ሊያየው የሚገባው ኢየሱስ ክርስቶስን ነው። ስለዚህ ጌታን የምናየው ኢየሱስን ማየት በሚለው ሀሳብ ውስጥ ለምንድን ነው የምናየው ካልን ዛሬ የምናየው ሀሳብ የተመሰከረለት ስለሆነ፣ ስለዚህ ስለ ኢየሱስ ክርስቶስ መጽሐፍ ቅዱሳችን ላይ እንዴት ነው ስለ ኢየሱስ የተመሰከረው፣ እነማን ናቸውስ የመሰከሩለት የሚለው እንደዚህ ትኩረት እንድንሰጠው በጣም እንድናየው እንድንሰማው የሚያደርገን ነገር ኢየሱስ ክርስቶስ እውነተኛ አምላክ፣ እውነተኛ አባት፣ እውነተኛ እረኛ፣ ለወዳጆቹ ደግሞ ነፍሱን አሳልፎ የሰጠ ጌታ ስለሆነ ስለዚህ ጌታ የተመሰከረለትን ደግሞ ዛሬ ከመጽሐፍ ቅዱሳችን የተወሰኑ ሀሳቦችን እናያለን። በመጀመሪያ የምናየው መጥምቁ ዮሐንስ የመሰከረለትን ነው። ስለ ኢየሱስ ክርስቶስ መጥምቁ ዮሐንስ መስክሯል። ብዙዎቻችን እናውቃለን፣ ግን ይህ መሰከረ የሚለውን ነገር ዛሬ ረገጥ አድርገን እሱን እንድናየው ነው፣ በደንብ ትኩረት ሰጥተን እንድናየው ነው። መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ የመሰከረለትን ከመጽሐፍ ቅዱሳችን እናያለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 6-8 ድረስ ያለውን፣ ከዛ ደግሞ ቁጥር 15 ላይ፣ ከዛም ከቁጥር 19 እስከ 20፣ ከዛ ደግሞ ቁጥር 29 እስከ 37 ድረስ ያሉትን ሀሳቦች እናያለን። የእግዚአብሔር ስም የተባረከ ይሁን። እዚህ ክፍል ላይ የሚያወራው ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 6-8 ድረስ ዮሐንስ የመጣበትን ሀሳብ የመጣበትን ዓላማ ይናገራልና ይመሰክር ወይም ደግሞ ሊመሰክር የሚል እንደገና ደግሞ መሰከረ የሚል የተለያዩ ቃላቶች፣ እነዚህ ቃላቶች ይደጋገማሉ። ስለ ጌታ የመሰከረበትን ስለ ጌታ ያወራበትን ነገር መጽሐፍ ቅዱሳችን አስረግጦ ይነግረናልና እሱን እንድናይ ነው። የመጀመሪያው እንደዚህ ይላል ዮሐንስ ወንጌል ምዕራፍ 1 ከቁጥር 6-8 ያለው፣ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ሊመሰክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይላል። የእግዚአብሔር ስም ይባረክ። ዮሐንስ የመጣበትን ዓላማ ሲነግረን ታውቃላችሁ መቼም ዮሐንስ ሲወለድ በእነ ኤልሳቤጥ ቤት የነበረውን ደስታ፣ ግን እግዚአብሔር ግን ዓላማ ነበረው። ዮሐንስ ወደዚህ ምድር ሲያመጣ ያመጣበት ዓላማ ነበረው እና ዓላማው ምንድን ነው? በግልጽ እዚህ ቦታ ላይ እንደሚነግረን ከሆነ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል።
ለምስክር መጣ፣ ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበርም ይላል። ዮሐንስ እየመሰከረ ያለው ስለዚህ ብርሃን እያወራ ነው፣ ስለ ክርስቶስ ነው። ክርስቶስ የዓለም ብርሃን ነው። መጽሐፍ ቅዱሳችን እንደሚነግረን እሱ የዓለም ብርሃን ነው። እውነተኛ ብርሃን ኢየሱስ ክርስቶስ ነው እና ዮሐንስ አልነበረም ብርሃን፣ ግን ብርሃን ስለሆነው ጌታ ሊመሰክር መጣ እንጂ ይለናል። እና ዮሐንስ ስለ ጌታ ሊመሰክር እንደተላከ መጽሐፍ ቅዱሳችን በግልጽ ያስቀምጠናል። እንደገና ቁጥር 15 ላይ የሚላል ዮሐንስ ስለ እርሱ መሰከረ ይልና እንዲህ ብሎም ጮኸ። ዮሐንስ ስለ እርሱ መሰከረ፣ እንዲህ ብሎም ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረ፣ ከእኔ ይልቅ የከበረ ሆኗል፣ ስለ እርሱ ያልኩት ይህ ነዋል። እና እዚህ ቦታ ላይ ስናይ ዮሐንስ ምንድን ነው እያለ ያለው? ስለ እርሱ ያልኩት ይህ ነበረ ካለ በጣም ደጋግሞ ይመሰክር፣ በጣም ደጋግሞ ስለ ኢየሱስ ያወራ ነበር ማለት ነው። ልክ ኢየሱስን ሲያየው ዮሐንስም ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረ፣ ከእኔ ይልቅ የከበረ ሆኗል፣ ስለ እርሱ ያልኩት ይህ ነበራል። እና ቀድሞም ስለ ኢየሱስ ያወራ ነበር። ኢየሱስ ክርስቶስ ወደ እሱ ሊጠመቅ ከመምጣቱ በፊትም ዮሐንስ የሚያወራው የነበረው ስለ ጌታ ስለ ኢየሱስ ክርስቶስ ነበር። ሕዝቡን ከኃጢአት ሊያድን እውነተኛ መስዋዕት የሆነ ጌታ ኢየሱስ ክርስቶስ ብቻ እንደሆነ ይመሰክርላቸው እንደነበረ እናያለን። እንደገና ደግሞ ቁጥር 19ና 20 ላይም የአይሁዶች አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን ላኩ። በላኩ ጊዜ ዮሐንስ የመሰከረው ምስክርነት አለ። ዮሐንስ ምስክርነት ይህ ነው ይላል እና ዮሐንስ በጣም በቃ ምሳሌ አድርገን ልንወስደው ከተገባ ምሳሌ አድርገን ልንወስድ የሚገባው ስለ ክርስቶስ ያለውን የምስክርነት ህይወት ምን አይነት መሰጠት እንደሆነ ለመጣበት ዓላማ ምን አይነት የጨከነ ማንነት እንደነበረው እናያለን። እና የመለሰላቸውን መልስ ላሳያችሁ። ሲጠይቁት አይሁዶች ናቸው የላኳቸው ደግሞ የሚገርመው ከኢየሩሳሌም ካህናትና ሌዋውያንን የላኩት። በላኩ ጊዜ የዮሐንስ ምስክርነት ይህ ነው ይላል። የዮሐንስ ምስክርነት ይህ ነው፣ መሰከረም አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። አንተ ክርስቶስ ነህ ምንድን ነህ? በቃ ሊያውቁ ፈለጉ ስለ ዮሐንስና የመጣበትን ዓላማ አልሳትም። ምንም አይነት የጸጋ ስጦታ በህይወታችን ቢገለጥ፣ ምንም አይነት እውቀትን እግዚአብሔር ቢሰጣችሁ፣ የእግዚአብሔርን ቃል ብታስተምሩ፣ ብትናገሩ ዓላማችሁን መሳት የለባችሁም። ዓላማችንን መሳት የለብንም። እኛ ያለነው ስለ ክርስቶስ ልንመሰክር ስለሆነ፣ ስለዚህ አልካደም ይላል። እኔ ክርስቶስ አይደለሁም ብሎ መሰከረ ይላል። የእግዚአብሔር ስም ይባረክና ከዮሐንስ ህይወት የምናየው ይህንን ነው። በቃ ስለ ጌታ ስለ ኢየሱስ ክርስቶስ በጣም አብዝቶ ይመሰክራል። እንደገና ከቁጥር 29 ደግሞ እስከ 34 ባለው ሀሳብ ውስጥ ያሉትን ደግሞ ላሳያችሁ። እዚህ ጋር ደግሞ ምን ይላል? በነገውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ልክ ኢየሱስ ክርስቶስ ሲመጣም ዮሐንስ አልተቀየረም። ንግግሩ አልተቀየረም። ምስክርነቱ አሁንም ምን አለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለ ኢየሱስ ክርስቶስ እንዴት አይመሰከር? ማንም የዓለምን ኃጢአት ሊያስወግድ አይችልም። ስለዚህ ዮሐንስ አብዝቶ እየጮኸ በምድረ በዳ የሚጮህ ድምፅ ሲል ዝም ብሎ አይደለም። ምናልባት ምድረ በዳ ሲባል የሆነ አይነትን ስፍራን ሳይሆን አሁን ዓለም ለምሳሌ ጌታ ኢየሱስ ክርስቶስ ያስፈልጋታል። በብዙ አይነት ፍርሃት ውስጥ በብዙ አይነት ጭንቀት ውስጥ ያሉ ብዙ ህዝቦች አሉ በምድር ላይ ጌታ ኢየሱስ ክርስቶስ ሊደርስላቸው የሚገባ። ስለዚህ ምድረ በዳ የሆነ አይነት ህይወት እየኖሩ ያሉ ብዙ ህዝቦች አሉና እንደ ዮሐንስ ዛሬ እኛም ልንጨው ያስፈልጋል። ብዙዎች ወደ እረፍት ሊመጡ ያስፈልጋል። ብዙዎች ወደ ጌታ ኢየሱስ ክርስቶስ እንዲመጡ ግን ምን መደረግ አለበት? መመስከር አለበት። ዮሐንስ እንዳለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሰው ኢየሱስ ክርስቶስ ጋር ሲመጣ ያርፋል። ኢየሱስ ክርስቶስ ራሱ ነው የተናገረው። ማንም ሸክም የከበደበት ቢኖር ወደ እኔ ይምጣ አለ፣ እኔም አሳርፈዋለሁ አለ። ማንም ሸክም የከበደበት ቢኖር ነው ያለው። ማንም ያለውና ብዙ ሸክም የከበደበት ህዝብ በበዛበት በዚህ ጊዜ እረፍት ወደሆነው ጌታ መጥራት ይሁንልን። ሰዎችን እረፍት ወደሆነው ጌታ ማምጣት ይሁንልን። ዮሐንስ ስራው ይሄ ስለነበረ አንድ ሰውም ከእኔ በኋላ ይመጣል፣ ከእኔም በፊት ነበር፣ ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። ዮሐንስ ይናገር የነበረውን ነገር ነው አሁን እዚህ ቦታ ላይ የሚደግመው። አንድ ሰው ከእኔ በኋላ ይመጣል፣ ከእኔም በፊት ነበር፣ ከእኔ ይልቅ የከበረ
ሆኗል ብዬ ስለ እርሱ ያልኩት ይህ ነው። ኢየሱስ ሲመጣ ይህንን በድፍረት ዮሐንስ ይናገራል። ቀድሞ ይነግራቸው ስለነበረ ያውቃሉ። ስለማን ያወራው? ይኸው ኢየሱስ ክርስቶስ ሊጠመቅ ሲመጣ በሱ ዘንድ እንደዚህ ብሎ መሰከረለት። መልሱ ስነግራችሁ የነበረው ስላችሁ የነበረው ይህ ነው ብሎ ሲናገር እናያለና ቁጥር 32 ላይ ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁኝ፣ በእርሱ ላይም ኖረ፣ እኔም አላውቀውም ነበር። ዳሩ ግን በውኃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበት ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለው፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ። የእግዚአብሔር ስም የተባረከ ይሁን። በጣም ደስ የሚል ቃል ነው እዚህ ጋር የሚናገር። እኔም አይቻለሁ እርሱ የእግዚአብሔር ልጅ እንደሆነ ምን እላለሁ አለ? መስክሬአለሁ አለ። ይሄ ቃል በጣም ደስ የሚለው አንደኛ ዮሐንስ መልእክት ላይ ይሄ ቃል አለና ዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላቸዋለን ይላል ሐዋርያው ዮሐንስ። ደግሞ እዚህ ቦታ ላይ የሚለው አይቻለሁ፣ እኔም አይቻለሁ ይላል። እዚህ ጋርም ደግሞ ዮሐንስን ስናየው አንደኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ ሕይወት ተገለጠ አይተንማል እንመሰክርማለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ይላል። ለምንድን ነው ዮሐንስ የሚመሰክረው ስንል እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየንና የሰማነው ለእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህን እጽፍላችኋለሁ ይላል። ስለዚህ የሚመሰክረው ሐዋርያው ዮሐንስ የሚመሰክረው ከልጁ ከክርስቶስ ኢየሱስ ጋር ከእግዚአብሔር አብ ጋር ህብረት እንዲኖረን ነው የሚመሰክረው። እንመሰክራለን፣ የተገለጠ ነው፣ ያየነው ነው፣ ሕይወት ተገለጠ አይተንማል ብለው ስለ ኢየሱስ ክርስቶስ ይመሰክራል። እዚህም ቦታ ላይ እኔም አይቻለሁ የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል መጥምቁ ዮሐንስ። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱሳችንን ስናይ ስለ ክርስቶስ ኢየሱስ በጣም ብዙ ምስክርነቶችን እናያለንና ዛሬ የተወሰኑትን ነው። አንደኛው ዮሐንስ ነው። ዮሐንስን አይተናል። ሐዋርያው ዮሐንስም ደግሞ እንደዚሁ ሕይወት ተገለጠ አይተንማል ሲል እናያለን። እዚህ ጋር አያይዤ አንድ ነገር ልንገራችሁ። ምስክርነት ፍሬ አለው። ስትመሰክሩ ስትናገሩ ስለ ክርስቶስ ኢየሱስ ስናወራ እንዲሁ አይደለም። ምስክርነት ፍሬ አለው። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ ስትናገሩ የእግዚአብሔር መንፈስ የሰዎችን ልብ ይነካል፣ የሰዎችን ልብ ይለውጣል እና የምስክርነትን ውጤት እዚሁ አንደኛ ዮሐንስ ቁጥር 35 ከ37 ያለውን ቃል ላሳያችሁ። ዮሐንስ በምድረ በዳ የሚጮህ ድምፅ ነኝ ሲል ስለ ጌታ ስለ ኢየሱስ ክርስቶስ አብዝቶ ሲናገር አልከሰረም። ክብር ለስሙ ይሁን። እዚህ ጋር በደንብ የምናየውን ክፍል ላሳያችሁ። በነገውም ደግሞ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ከ37 ያለው። በነገውም ደግሞ ዮሐንስ ከደቀ መዛሙርቱም ሁለቱ ቆሞ ነበር። ኢየሱስም ሲሄድ ተመልክቶ አለ፣ እነሆ የእግዚአብሔር በግ አለ። አሁን እዚህ ጋር ኢየሱስ ክርስቶስ ሲሄድ ተመልክቶ ዮሐንስ ምን አለ? እነሆ የእግዚአብሔር በግ አለ። አሁን የዮሐንስ ደቀ መዛሙርት ስለማን እያወራ እንደሆነ ያውቃሉ። ለምን? ሲስልባቸው የነበረው ውስጣቸው ሲጨምርባቸው ውስጣቸው ሲከትባቸው የነበረው ስለ ጌታ ስለ ኢየሱስ ክርስቶስ ስለነበረ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ብዙ ሲነግራቸው ስለነበረ ምንም ግር አልተሰኙም። በጣም የሚገርመው ነገር ምን ያህል ኢየሱስ ክርስቶስን ልባቸው ላይ እንደሳለባቸው የምናውቀው ከዛ በኋላ ወረድ ብሎ ምን ይላል? ሁለቱም ደቀ መዝሙር ሲናገር ሰምተው ኢየሱስን ተከተሉት ይላል። እንዴት ደስ የሚል ነው! ዮሐንስ ምን ያህል ስለ ኢየሱስ ክርስቶስ ቢነግራቸው ቢያስተምራቸው ቢመሰክርላቸው ገና እነሆ የእግዚአብሔር በግ አለ ነው የሚለው። የእግዚአብሔር በግ አለ ሲል የሚያውቁት ነገር ስለሆነ ስለ ክርስቶስ ኢየሱስ ብዙ ስለሰሙ እሱን ለማግኘት ውስጣቸው ጉጉት ስለጨመረባቸው ምን አደረጉ ይላል? ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት ይላል። በእውነት በቃ የምንናገረው ነገር ክርስቶስ ኢየሱስን የሚያሳይ ክርስቶስን የሚያስናፍቅ የምንመሰክረው ምስክርነት ሰዎች ክርስቶስን እንዲናፍቁት የሚያደርግ ይሁንልን። እኛ የተጠራነው ለዚህ ነው። ብዙ የሚወራ ነገር በበዛበት ውስጥ ስለ ክርስቶስ ኢየሱስ የሚናገሩ ስለ ክርስቶስ ኢየሱስ የእውነት የሚመሰክር ትውልድ እግዚአብሔር ያስነሳልን። ደግሞ አሉት ብዙዎችና እግዚአብሔር በመንፈስ ቅዱስ ኃይል ይሙላቸው። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉ። ኪሳራ የለውም። በጣም ደስ ይለን ይገባል። ቁጥር 41 እስከ 42 ያለውን ደግሞ ላሳያችሁ። ከዮሐንስም ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር ይልና እርሱም አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን
አግኝተናል አለው። ትርጓሜው ክርስቶስ ማለት ነው። እንግዲህ እዚህ ጋር እዩ፣ የስምዖን ጴጥሮስ ወንድም እንድሪያስ ነበር ይላል። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘው። አሁን እንድሪያስ ደግሞ እዚህ ቦታ ላይ እንደምናየው የስምዖን ጴጥሮስ ወንድም እንድሪያስ ይላል። እንድሪያስ ደግሞ ምን አደረገ? ሄዶ ማንን? ለወንድሙ ለስምዖን ነገረው፣ መሰከረለት ስለ ኢየሱስ ክርስቶስ። መሲህን አግኝተናል አለው። ትርጓሜው ክርስቶስ ማለት ነው። እና ቁጥር 43 ላይ ምን እንደሚታወቃችሁ ወደ ኢየሱስ አመጣው ይላል። ምስክርነት እንዴት ፍሬ እንዳለው በትክክለኛው መንገድ በእውነት ልባችን ቀንቶ ስለ ክርስቶስ ኢየሱስ የምንመሰክር ከሆነ በእውነት ጌታ ብዙዎችን አሳልፎ ይሰጠናል። ስለዚህ ጌታ ኢየሱስ ክርስቶስ የተመሰከረለት ነው። እዚህ ቦታ ላይ ስናይ ምስክርነት ደግሞ ፍሬ አለው። ምስክርነቱ ከንቱ አልሆነም። ስለዚህ በመንፈስ ቅዱስ ኃይል ስለ ክርስቶስ ኢየሱስ ዘወትር መመስከር ይሁንልን። ሌላ ሁለተኛ የምናየው ደግሞ ቅድም የመጥምቁ ዮሐንስን አሳይቻችኋለሁ። ሌላ ደግሞ ስለ ክርስቶስ የመሰከረችው የኢየሱስ እናት፣ ኢየሱስ ክርስቶስ በስጋ ሲወለድ እናቱ የሆነችው የኢየሱስ እናት ማርያም የተናገረችውን ደግሞ አሳያችኋለሁ። ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 1 እስከ 5 ያለውን ይህን ታሪኩን ሁላችንም እናውቀዋለን። ምንድን ነው የሚለው? በሶስተኛውም ቀን ይላል በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዛ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። ከዛ በኋላ ቁጥር 3 ላይ እንደዚህ ይላል፣ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል። ከዛ ኢየሱስም ምን አለ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ከዛ በኋላ እችን ቃል በጣም አስምሩባትና ያዟት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው ይላል። እዚህ ቦታ ላይ በጣም ልናስተውል ይገባናል። ምናልባት ይሄ ቃል ማርያም ስትናገር፣ የክርስቶስ ኢየሱስ እናት ስትናገር እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው ሲል ስለ 6 ድንጋዮች ጋኖች ብቻ እየተናገረች አይደለም። ይህንን ሀሳብ መጽሐፍ ቅዱሳችን ከዚህ በኋላ ስናይ ለምን ብትሉ ደቀ መዛሙርቱ ከዛ በኋላ ከክርስቶስ ጋር ያላቸውን ህብረትና ከክርስቶስ ጋር ያላቸውን ቁርኝት እናውቃለን፣ ምን ያህል ከክርስቶስ ጋር ቅርበት እንዳላቸው እና ከዚህ በኋላ እንኳን ደግሞ ወይም ስለ ማርያምን መተው ሲጠይቋት አናይም። ኢየሱስ ክርስቶስን እንድትጠይቅላቸው ሲያወሯት አናይም። እነሱ ራሳቸው ከክርስቶስ ኢየሱስ ጋር የጠበቀ ህብረት ግን እንዳላቸው መጽሐፍ ቅዱሳችን ይናገራልና ይሄ የኢየሱስ ሀሳብ ነው። የሚገርማቸው ነገር ማርያም የተናገረችው የክርስቶስን የልቡን ሀሳብ ነው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 5 እስከ 14 ያለውን ሀሳብ እናንተ አንብቡት። እኔ አለፍ ብዬ ላንብብላችሁ ምን እንደሚል። ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። ስለዚህ ማርያም ያለችው ምንድነው? የሚላችሁን ሁሉ አድርጉ ስትል ስለዛ ቀን ተአምራት ስለሆነበት የቃና ዘገሊላ ሰርግ ብቻ አይደለም፣ መታዘዝ ውስጥ ያለውን በረከት እዛ ጋር እናያለን። ግን ሁልጊዜ ክርስቶስን በመታዘዝ ሁልጊዜ የሚላቸው እንዲያደርጉ መልእክትን ስታስተላልፍላቸው ነው የምናየው እና በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ለምኑ ይሆንላቸዋል የሚለው የኢየሱስ ቃል በውስጣቸው ካለ ይበልጥ ህብረት እያደረጉ የሚሄዱት ከማን ነው? ከጌታ ከኢየሱስ ክርስቶስ ጋር ነው። ቁጥር 10 ላይ ደግሞ እንደዚህ ይላል፣ እኔ የአባቴን ትእዛዝ እንደጠበቅኩኝ በፍቅሩም እንደምኖር ትእዛዝ ብትጠብቁ በፍቅሬ ትኖራላችሁ። ስለዚህ የሚለንን ሁሉ ማርያም እንደመሰከረችለት ስለ ኢየሱስ ክርስቶስ የሚለንን ሁሉ ኢየሱስ ክርስቶስ የሚናገረን ሁሉ ማድረግ መቻል አለብን። ካደረግን እሱ አባቱን እንደታዘዘ በፍቅሩ እንደኖረ ቁጥር 14 ላይ እኔ ያዘዝኳችሁ ሁሉ ብታደርጉ እናንተ ወዳጆቼ ናችሁ ይላል። ስለዚህ እኛም ክርስቶስ ያዘዘንን ነገር የምናደርግ ከሆነ ማርያምን የምንሰማት ከሆነ ስለሱ የመሰከረችውን ነገር የምንቀበል ከሆነ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው ይላል። ስለዚህ ኢየሱስ ክርስቶስ ያለንን እኔ ያዘዝኳችሁ ሁሉ ብታደርጉ እናንተ ወዳጆቼ ናችሁ ይላል። ስለዚህ ጌታ ያለንን ነገር ማድረግ ይሁንልን። ጌታ ያዘዘንን ነገር ማድረግ ይሁንልን። እዚህ ቦታ ላይ ማርያም ስለ ኢየሱስ ክርስቶስ ስትመሰክር እናያለን። የሚላችሁን ሁሉ ምን በሉ አድርጉ ስትልና የእግዚአብሔርን ቃል በእውነት መስማት ይሁንልን። የእግዚአብሔርን ቃል ማስተዋል ይሁንልን። ሌላው ደግሞ አብ ስለ ኢየሱስ ክርስቶስ የመሰከረውን አሳያቸዋለሁ። አብ ስለ ኢየሱስ ክርስቶስ የመሰከረውን ይሄ ማቴዎስ 3 ከቁጥር 13 እስከ 17 ድረስ ኢየሱስ ክርስቶስ ከተጠመቀ በኋላ የሆነውን ነገር ታውቃላችሁ። ወዲያው ከውሃ ከወጣ በኋላ ሰማያት ተከፍተው የመጣውን ድምፅ ቁጥር 17 ላይ እንደዚህ ይላል፣ እነሆ ድምፅም ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለ ይላል። ይሄው ቃል ብቻ ሳይሆን ሌላ ተጨምሮበት ደግሞ የት እናገኘዋለን? ማቴዎስ 17 ከ1 እስከ 8 ያለው ክፍል ላይ በጣም የሚያስደንቅ ቃል ነው ይሄ። ወደ ረጅም ተራራ ጴጥሮስን፣ ያዕቆብን፣ ወንድሙንም ዮሐንስን ይዞ ከወጣ በኋላ ኢየሱስ ክርስቶስ እዛ ቦታ ላይ
ኢየሱስ ክርስቶስ ተለወጠ፣ ፊቱ ተቀየረ፣ በጣም አበራና ምን ይላል? እርሱም ልክ ፊቱ ተለውጦ ከተቀየረ በኋላ ማንና ማን ታዩ ይላል? ግራና ቀኝ ደግሞ ሙሴና ኤልያስ ደግሞ ከኢየሱስ ክርስቶስ ጋር ታዩና ልክ ሙሴና ኤልያስ ከኢየሱስ ክርስቶስ ጋር ሲታዩ ጴጥሮስ አንድ ነገር አለ። ጴጥሮስ ምንድን ነው ያለው? በቃ በዚህ መሆን ለእኛ መልካም ነው አለና ኢየሱስ ክርስቶስን አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ በዚህ ዳስ እንስራ ብሎ በዛ ልክ መቆየትን ሲያስብ የእግዚአብሔር ሐሳብን ይሄ አይደለም። አይናቸው ሙሴ ላይም ኤልያስ ላይም እንዲሆን አይደለም እና እግዚአብሔር እዚህ ጋር አንድ ነገር ሲያደርግ እናያለን። በጣም የሚገርመው ደግሞ ልክ ጴጥሮስ ገና መናገር ሲጀምር ነው የሚለው እግዚአብሔር ቃል። ጴጥሮስ ገና መናገር ሲጀምር እርሱም ገና ሲናገር ይላል እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው ይላል። ገና ጴጥሮስ መናገር ሲጀምር ኢየሱስ ክርስቶስ እና ሙሴን ኤልያስን ልክ ሲያያቸው በዛ የእግዚአብሔር ክብር ሲገለጽ ሲያይ በዚህ መሆን ለኛ መልካም ነው አለና አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ በዚህ በቃ ድንኳን እንስራና በዚህ ክብር ውስጥ እዚሁ እንቆይ። ኤልያስን፣ ሙሴን፣ ኢየሱስ ክርስቶስን በክብር ባየ ጊዜ ሲናገር ከዛ በኋላ ምን እንደሚል ታውቃላችሁ? እርሱ ገና ሲናገር ነው ብሩህ ደመና ጋረዳቸው ይላል። እነሆም ከደመናው። በእውነት እግዚአብሔር እንደዚህ ለእኛም ያርግልን። ክርስቶስ ኢየሱስን እንዳንሸፍነው፣ ክርስቶስ ኢየሱስን ከሌላ ጋር እንዳንደባልቀው፣ እንዳንቀላቅለው በእውነት የእግዚአብሔር ክብር ይከልለን፣ የእግዚአብሔር ክብር ይሸፍነን። ኢየሱስ ብቻ በሕይወታችን ደምቆ ይታይልን። እኛ በቃ ስተን እንዳንገኝ፣ ከክርስቶስ ጋር ሌላ ነገር ደባልቀን ደብለን እንዳንገኝ በእውነት እዚህ ቦታ ላይ እንደሚናገረው ገና ጴጥሮስ መናገር ሲጀምር እነሆ ገና ሲናገር ይላል ብሩህ ደመና ጋረዳቸው ይላል። በእውነት ክርስቶስ ኢየሱስ የሚሸፍን ነገር ከላያችን ለእግዚአብሔር ያንሳልን። የእግዚአብሔር ክብር ይሸፍነውና ኢየሱስ ክርስቶስን ብቻ ያጉላልን። የምወደው ልጅ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። አብ ደግሞ ስለ ልጁ መሰከረ፣ ስለ ኢየሱስ ክርስቶስ መሰከረ። እዚህ ቦታ ላይ ትኩረታቸው እንዲሆን አልፈለገም ኤልያስ ላይና ሙሴ ላይ። ለምን ብትሉ ሙሴም ኤልያስም ያወሩት ስለማን ነው? ስለ ኢየሱስ ክርስቶስ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ፊልጶስ ናትናኤልን አግኝቶ ያለውን ታስታውሳላችሁ። ሙሴ በሕግ ነቢያት ስለ እርሱ የጻፉትን የዮናን ልጅ የናዝሬቱን ኢየሱስ አግኝተነዋል አለ። ሙሴም ኤልያስም የጻፉት ስለማን ነው? ስለ ኢየሱስ ክርስቶስ ነው። ስለዚህ ሙሴና ኤልያስ ላይ ሳይሆን ትኩረታቸው ያው እዚህ ቦታ ላይ ኤልያስ መጽሐፍ ባይጽፍም ግን ነቢያትን ስለሚወክል ነቢያት በትንቢት መጽሐፍ የተነገሩት ነገሮች በሙሉ የሚያሳዩት ስለ ኢየሱስ ክርስቶስ ነው። ስለ ክርስቶስ ነው የተናገሩት የጻፉትና እዚህ ቦታ ላይ ምን ይላል? ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮናን ልጅ የናዝሬቱን ኢየሱስ አግኝተነዋል። እንግዲህ ነቢያት የጻፉት ይላል። ለምን? ቅድም ማና ማን የታዩት? ሙሴና ኤልያስ ታይተው ስለነበረ፣ ሙሴና ኤልያስን አይተው ስለነበረ እግዚአብሔር እነሱን ሸፍኖ ማንን አሳያቸው ይላል? ኢየሱስ ክርስቶስን። በጣም የሚገርመው ነገር እዚህ ቦታ ላይ ኢየሱስ ክርስቶስ ከዛ በኋላ ምንድነው ያደረገው? መጥቶ ዳሰሳቸውና ተነሱ፣ በቃ እንዳይፈሩ ነገራቸው። ተነሱ ያቸው። ሲነሱ ብቻውን ነው ኢየሱስ ያለው። ስለዚህ የሰሙት ድምፅ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ ብሎ ያ ድምፅ ስለ ኢየሱስ እንደሆነ ግልጽ ነው። እዛ ቦታ ላይ ያገኙት ኢየሱስን ብቻውን ነው። ሲነሱ ከወደቁበት ሲነሱ ያ ድምፅ ሲሰሙ ድምፁን እንደሰሙ ወድቀው ስለነበረ ፈርተው ስለነበረ ከዛ ድምፅ የተነሳ መሬት ወድቀው ነበር። ኢየሱስ መጥቶ አትፍሩ ብሎ ካነሳቸው በኋላ ሲያዩ ኢየሱስን ብቻ ነው። ስለዚህ ይሄ ድምፅ የተናገረው ስለማን ነው? ስለ ኢየሱስ ክርስቶስ ነው። አብ ስለ ኢየሱስ ክርስቶስ ሲመሰክር በግልጽ እናያለን። እዚህ ጋር በእርሱ ደስ የሚለኝ የምወደው ልጄ ነው እርሱ ምን በሉት ስሙት ብሏልና በእውነት ኢየሱስን መስማት ይሁንልን። የእግዚአብሔር ስም የተባረከ ይሁን። ሌላው ሙሴ ስለ ኢየሱስ ክርስቶስ የመሰከረውን ደግሞ ላሳያችሁ። ሙሴ ስለ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 3 ላይ ከቁጥር 22 እስከ 24 ድረስ እዚህ ቦታ ላይ በግልጽ ሙሴ ስለ ኢየሱስ ክርስቶስ የተናገረውን ቃል እናገኛለን። ሙሴም ለአባቶች ይላል ጌታ አምላክ እኔን እንዳስነሳኝ ነቢይ ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ምን በሚላችሁ? በሚነግራችሁ ሁሉ እርሱን ስሙት። ትኩረታችን ኢየሱስ ላይ እንዲሁም በሚነግራችሁ ሁሉ እሱን ስሙት። ያንንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ ይላል። በጣም ነው በእውነት የሚገርመው። ሙሴ ሲናገር ስለ ኢየሱስ ክርስቶስ ሲመሰክር ጌታ አምላክ እኔን እንዳስነሳኝ ነቢይ ከወንድሞቻችሁ ያስነሳላችኋል አለ። በእውነት እግዚአብሔር ማስተዋልን ይስጠን። ይህንን ቃል ዘዳግም ምዕራፍ 18 ከቁጥር 15 ከ16 ድረስ ታገኙታላችሁ። እንደገና ደግሞ እዚህ ቦታ ላይ የሚገርመው ስለ ሙሴ ብቻ አይደለም የሚያወራው።
ወረድ ብሎ ሁለተኛም ይላል ቁጥር 24 ላይ ሁለተኛም ከሳሙኤል ጀምሮ ከእርሱ በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ ይላል። ስለ ኢየሱስ ክርስቶስ ነበረ ማለት ነው። መጽሐፍት ይመሰክሩ የነበረው፣ ነቢያት ይመሰክሩ የነበረው፣ ሙሴ ይመሰክር የነበረው ስለ ኢየሱስ ክርስቶስ ነው ማለት ነው። እና ከወንድሞቻችሁ መካከል በሚነግራችሁ ሁሉ እርሱን ስሙት፣ በሚነግራችሁ ሁሉ እርሱን ስሙት ብሎ ሙሴ ስለ ኢየሱስ ይመሰክር እናያለን። ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስም ከመወገሩ በፊት ስለ ጌታ ስለ ኢየሱስ ክርስቶስ ሲመሰክር ምን አለ? ይህ ሰው በሲና በግብፅ ምድር በኤርትራን ባህር በምድረ በዳ 40 ዓመት ድንቅና ምልክት እያደረገ አወጣቸው ይልና ይህ ሰው ለእስራኤል ልጆች ይላል እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት ያላቸው ሙሴ ነው ይላል። ስለዚህ ሙሴም ስለማን ተናግሯል? ስለ ኢየሱስ ክርስቶስ ተናግሯልና ሙሴ ስለ ኢየሱስ የመሰከረውን ደግሞ እናያለን። በሚነግራችሁ ሁሉ ማን ስሙት? እርሱን ስሙት። ስለዚህ ምስክርነት ሁሉ አሁን እያየን ያለው ስለማን ነው እየተናገረ ያለው? እያየናቸው ያሉ ቃላቶች በሙሉ ስለ ክርስቶስ ኢየሱስ ነው የሚናገሩት። የብሉይ ኪዳን መጽሐፍ ስለ ኢየሱስ ክርስቶስ ደግሞ የመሰከሩትን ይህንን ደግሞ የምናገኘው ኢየሱስ ራሱ ነው የተናገረው። ኢየሱስ ራሱ ምን ብሏል? ዮሐንስ ወንጌል ምዕራፍ 5 ከቁጥር 36 እስከ 40 እንዲሁም ከቁጥር 45 እስከ 47 ያሉትን እዚህ ላይ ያለውን ሐሳብ ኢየሱስ መጽሐፍት ስለ ኢየሱስ እንደሚናገሩ ሰዎች በመጽሐፍት የዘላለም ሕይወት ያለ መስሏቸው ሕይወት የሚያገኙ መስሏቸው መጽሐፍትን በጣም ሲመራመሩ ኢየሱስ ክርስቶስ ግን ያላቸውን እዚህ ላይ ደግሞ እናያለን። እንዲህ ይላል፣ እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል። አስቡት እንግዲህ ዮሐንስ ስለ ኢየሱስ በጣም አብዝቶ መስክሯል፣ ብዙ ተናግሯል። ሊመጣ ያለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ስለ መሲሁ ስለ ኢየሱስ ክርስቶስ ብዙ ተናግሯል። ግን እዚህ ቦታ ላይ ኢየሱስ ምናል? እኔ ከዮሐንስ የሚበልጥ ምስክር አለኝ ሲል ከዮሐንስ የሚበልጥ ምስክር ምንድን ነው? አሁን ለምሳሌ እናንተ አንድ በጣም እንደምትወዱት ሰው መጥቶ አንድ ነገርን የሆንን ስራ ማከናወን ፈልጎ ለዛ ስራ የሚረዳውን ሰው እናንተ የምታውቁ ቢሆንና እናንተን ቢያማከራችሁ ኦኬ ከሌ ሊረዳህ ይችላል ብላችሁ ስትነግሩት የእናንተን ምስክርነት አለመቀበል አይችልም። ለምን? ስለሚወዳችሁ ወይም ደግሞ እናንተ ስለምትወዱት ያልሆነ ሰው በህይወቱ እንደማታመጡ ስለሚያውቅ ያንን ያላችሁትን ሰው ለማግኘት ይፈልጋል። ያንን ሰው ሄዶ ያገኘዋል። ግን ያንን እናንተ የነገራችሁትን ለስራው የሚጠቅመውን ሰው የጠቆማችሁትን የመሰከራችሁትን ሰው ሄዶ ካገኘ በኋላ ግን ከዛ በኋላ ያ ሰውዬን አግኝቶት በተግባር ግን እንደተመሰከረለት ያን ሰውዬ ካገኘው እናንተ ከነገራችሁት ይልቅ በአካል ያየው ነገር የበለጠ ሰውየውን እንዲያምን ያደርገዋል። እዚህ ቦታ ላይ ኢየሱስ ክርስቶስ እየተናገረ ያለው ምንድነው? ከዮሐንስ የሚበልጥ ምስክር አለኝ ሲል የማደርገው ስራ ምስክር ነው። ይኸው እያያችሁት ነው፣ በተግባር እያያችሁት ነው። እና አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል። የተነገረውን ነገር ሁሉ ኢየሱስ ክርስቶስ በምድር ላይ ሲፈጽም ነበርና የተነገሩ ትንቢቶች ሲፈጸሙ ኢየሱስ በተግባር ሲያሳይ፣ ዕውራን ሲበሩ፣ አንካሶች ሲዘሉ፣ የእግዚአብሔር መንግስትን በስልጣን ሲሰብክ ይሄ ራሱ ስራው ይመሰክራል አብ እንደላከኝ ብሎ ይነግራቸውና እንዲህ ብሎ ብቻ አያቆምም። መጽሐፍት የሚሉትን ደግሞ እንዲህ ይላቸዋል፣ የላከኝ አብ እርሱ ስለ እኔ መስክረዋልና ድምፁንም ከቶ አልሰማችሁትም፣ መልኩንም አላያችሁትም፣ እርሱ የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። በጣም የሚገርመኝ እዚህ ቦታ ላይ ምን ይላል? በእናንተ ዘንድ የሚኖር ቃሉ የላችሁም ይላልና ቃሉ አላቸው ግን አያስተውሉ እና የላችሁም ብሎ ይነግራቸዋል። በእናንተ ዘንድ የሚኖር ቃሉ የላችሁም ይላቸው። ለምንድን ነው? ቃሉን ይዘውት የተሰጣቸውን ሙሴ የሰጣቸውን ያንን የኦሪትን ሕግ ይዘው እያነበቡ ግን አያስተውሉም። የትንቢት መጽሐፍትን እያነበቡ ግን አያስተውሉም። ይህንን ኢትዮጵያዊ ጃንደረባን ታስታውሳላችሁ። ሐዋርያት ሥራ ምዕራፍ 8 ላይ ያለውን ቃል ላንብብላችሁ። ሐዋርያት ሥራ ምዕራፍ 8 ላይ ይሄ ቃል በጣም ከዚህ ሐሳብ ጋር ስለሚመሳሰል ሐዋርያት ሥራ ምዕራፍ 8 ላይ ያለ ቃል ላንብብላችሁ። ሐዋርያት ሥራ ምዕራፍ 8 ከቁጥር 27 ጀምሮ እንዲህ ይላል። ሕንደኬም የተባለች የኢትዮጵያ ንግሥት አዛዥ ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰው ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስ መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህ አለው። እርሱም የሚመራኝ ሳይኖር እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረው የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣
የበግም ጠቦት በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱም ፍርድ ተወገደ፣ ሕይወቱም ከምድር ተወግዳለች እና ትውልዱንስ ማን ይናገራል? ከዛ ጃንደረባው ለፊልጶስ መልሶ እባክህ ነቢዩን ስለማን ይናገራል? ስለ ራሱ ነው ወይንስ ስለሌላ አለው። ፊልጶስም አፉን ከፈተ ይላል። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። እዚህ ቦታ ላይ የምናየው ኢየሱስ ክርስቶስ የሚናገራቸው ፈሪሳውያን አሉ። ግን እዚህ ቦታ ላይ ኢትዮጵያዊ ጃንደረባ ልቡ የተከፈተ ነበር። መጽሐፍ ሳይገባው ሲቀር ለማወቅ ጉጉት ነበረው። ስለማን ነው የሚያወራው የሚለው እና ከዚህ መጽሐፍ ጀምሮ ስለ ክርስቶስ ኢየሱስ ከዚህ ክፍል ጀምሮ ስለ ክርስቶስ ኢየሱስ መሰከረለት ወይም አስተማረው ይላል እና ምን ልላችሁ ነው? እዚህ ቦታ ላይ በእናንተ ዘንድ የሚኖር ቃሉ የላችሁም ሲል ቃሉ አላቸው ግን አያስተውሉትም። ስለዚህ እናንተ በመጽሐፍት የዘላለም ሕይወት እንዳለ ቁጥር 39 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳለ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸዋል። አይገርም? በመጽሐፍት የዘላለም ሕይወት አለ ብለው መጽሐፍትን በጣም ይጠብቃሉ፣ ያነባሉ፣ ብዙ ነገር ያደርጋሉ። በቃ ብዙ እውቀትን ያበዙ ለራሳቸው። ግን ምን አለ? እናንተ በመጽሐፍት የዘላለም ሕይወት እንዳለ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸዋልና የኢትዮጵያዊ ጃንደረባ ልብ ቢኖራቸው ኖሮ ከዚህ በኋላ የተጻፈውን ቃል ኢየሱስ ክርስቶስ ባላላቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱማል። ሕይወትን የሚፈቅድ ሰው ስለማን ነው እግዚአብሔር ይህን ነገር የጻፈው? ይሄ መልእክት ስለማን ነው የተጻፈው ብሎ ትኩረት ሰጥቶ ወይም ደግሞ ከሚያውቅ ሰው ይጠይቃል፣ ወይም ደግሞ በእግዚአብሔር ፊት ይጸልያል። አስተምረኝ፣ ይህን ግለጥልኝ እያለ። ስለዚህ እናንተ ግን ሕይወት እንዲሆንላችሁ አትፈቅዱም ማለት መዝሙር እኮ 34 ላይ ሲናገር መልካሞቹን ቀናቶች ሊያይ የሚወድ ማን ነው? ሕይወትን ሊያይ የሚፈቅድ ማን ነው ይላል። እና ፈቃድ ያስፈልጋል። በመንፈስ ድሆች የሆኑ ነው የተራራው ስብከት ሲያስተምር በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በቃ በመንፈስ ድሃ መሆናችንን መጽሐፍ ቅዱስን በራሳችን ልንረዳ እንደማንችል የእግዚአብሔር መንፈስ እንደሚያስፈልገን ካልገባን መጽሐፍ ቅዱስን መረዳት አንችልም። ስለዚህ እዚህ ቦታ ላይ ሕይወት እንዲሆንላችሁ ይላል። እግዚአብሔር ቅንን ልብ ይስጠን። ቁጥር 45-47 ምን ይላል? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ እርሱም ተስፋ የምታደርጉት ሙሴ ነው ይላል። ምናልባት በሕይወታቸው በጣም አባት አለን እያሉ የሚመኩበት ሙሴን እዚህ ቦታ ላይ ኢየሱስ ክርስቶስ ምን አለ? እኔ በአብ ዘንድ የሚከሳችሁ አይምሰላችሁ፣ የሚከሳችሁ አለ እርሱም ተስፋ የምታደርጉት ሙሴ ነው አለ። ለምንድን ነው ሙሴ የሚከሳቸው ካለን ሙሴ እየተናገረ ያለው ስለ ኢየሱስ ነው። ከሙሴ ጋር እንዲጣበቁ ከራሱ ጋር እንዲጣበቁ አይደለም። ሊመጣ ያለውን ጌታ ከወንድሞቻቸው መካከል የሚነሳውን ይህንን ነቢይ ኢየሱስ ክርስቶስን እሱን እንዲሰሙት ነው። በሚነግራችሁ ሁሉ እርሱን ስሙት ነው ያለውና ምን ይላል? ኢየሱስ ራሱ ነገር ሙሴን ብታምኑ ወይም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ሙሴን ብታምኑትማ ሙሴን ብታምኑ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏል ይላችኋልና። መጽሐፍት ስለ ኢየሱስ ክርስቶስ ነው የሚመሰክሩት። እናንተ በመጽሐፍት የዘላለም ሕይወት እንዳለ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸው ይላልና እዚህ ክፍል ላይ የምናየው ዮሐንስ ወንጌል ምዕራፍ 5 ከቁጥር 36-40 እንዲሁም ከቁጥር 45-47 የምናየው መጽሐፍት ስለ ኢየሱስ ክርስቶስ እንደሚያወሩ ኢየሱስ ራሱ የመሰከረውን እናገኛለን። ክብር ለናዝሬቱ ኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ሁለተኛ ጢሞቴዎስ ላይ ያለውን መጽሐፍት ስለ ኢየሱስ ክርስቶስ ነው የሚያወሩት። ይሄ ጳውሎስ ለጢሞቴዎስ ያለውን ታስታውሳላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14-16 ያለው ነገር ግን ክፉ ሰዎችና አታላዮች ይላል እያሳቱና እየሳቱ በክፋታቸውም እየባሱ ይሄዳሉ ይላል። አንተ ግን ይላል በተማርክበትና በተረዳበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ይለውና ከዛ በኋላ ስለ ብሉይ ኪዳን መጽሐፍት ሲያወራ የሚያወራውን ይሁት ከሕፃንነት ጀምረ ይላል ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል ይላል። ክብር ለኢየሱስ ይሁን። ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበት ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን ምን ብለሃል? አውቀሃል ይላል። ከሕፃንነት ጢሞቴዎስን ጳውሎስ የሚለው እንግዲህ የዛን ጊዜ አዲስ ኪዳን ገና አልጻፈም፣ ግን የብሉይ ኪዳንን መጽሐፍ ነው፣ ስለ ብሉይ ኪዳን መጽሐፍ ነው የሚያወራው። ከዛ በኋላ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። እህቴ ወንድሜ ወደ እግዚአብሔር ቃል መመለስ ይሆንልን። የእግዚአብሔርን ቃል ጊዜ ሰጥተን ማጥናት ይሆንልን። በዛ ውስጥ ሕይወት ያለበትን ጌታ መገናኘት ስለሚሆንልን ከሕፃንነት ጀምሮ አለው። እንዴት ደስ ይላል! ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን አለ። ማንንም እኮ አይደለም፣ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍ ታውቃለህ። መጽሐፍ ስለ ኢየሱስ ነው የሚያወሩት። ጠጋ ብለን ልባችንን ከፍተን
እግዚአብሔር አምላክ ሆይ አስተምረኝ ብለን ቃሉን ብንከፍት በእውነት እግዚአብሔር ለልባችን ይናገራል። መጽሐፍት የሚናገሩ ስለማን ነው? ስለ ኢየሱስ ነው። ይህ ሁሉ ነገር ለምንድን ነው የሚወራው ብትሉ፣ ይህን ሁሉ ነገር ለምንድን ነው ስለ ኢየሱስ ክርስቶስ የተመሰከረው ብትሉ፣ አንድ ነው። ምንም ሌላ ነገር እኮ የለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ የሚለው ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ይህ ተጽፏል ይላል። የተጻፈው ነገር ምንድን ነው ብንል በኢየሱስ ክርስቶስ እንድናምን። ለምንድን ነው ስለ ክርስቶስ የሚመሰከረው ካላችሁ ሰው ኢየሱስ ክርስቶስን እንዲቀበል እንዲያምን። ኢየሱስ ክርስቶስ ራሱ ብዙ የተናገረው ጌታ ቢፈቅድ ወደፊት እናያለን። ኢየሱስ ክርስቶስ ስለ ራሱ የተናገረው በጣም ብዙ አለ። የሚያምንብኝ ቢሞት እንኳን ያው ይሆናል ይላል። በክርስቶስ ኢየሱስ የሚያምን ሞት ሊያስፈራው አይችልም። ወዴት እንደሚሄድ ያውቃል። ለዘላለም ከጌታ ጋር እንደሚኖር ያውቃል። ኢየሱስ ክርስቶስን ካልሰማን፣ ኢየሱስ ክርስቶስን ካላመንን፣ ከኢየሱስ ክርስቶስ ጋር የጠበቀ ግንኙነት ህብረት ከሌለ በእውነት ህይወት ትርጉም አይኖረው። ስለዚህ የዳንም አብዝተን ስለ ኢየሱስ ክርስቶስ መመስከር፣ አብዝተን ከኢየሱስ ክርስቶስ ጋር መጣበቅ ይሆንልን። ደግሞ ይህንን ጌታ እንደ ግል አዳኝ አርጋችሁ የህይወታችሁ ጌታ አርጋችሁ ያልተቀበላችሁ ይኸውም እንዳየ ነው እንግዲህ ከዮሐንስ ጀምሮ የክርስቶስ ኢየሱስ እናት ማርያምም ከዛ በኋላ ደግሞ ሙሴም እንደገና ደግሞ ኢየሱስ ክርስቶስ መጽሐፍት ስለ እሱ እንደሚመሰክሩ የተናገረበትን አብ ስለ ኢየሱስ ክርስቶስ የመሰከረበትን በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው እርሱን ስሙት እንዳለ ሙሴም ደግሞ ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል በሚነግራችሁ ሁሉ እርሱን ስሙት ብሏል። ስለዚህ ኢየሱስን መስማት ይሆንልን። ዕብራውያን ምዕራፍ 1 ላይ የሚናገረው ይህንን ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ይላል። አባቶቻችን በነቢያቱ ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ይላል። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እህቴ ወንድም፣ ይህንን ጌታ መስማት ይሆንልን። ይህንን ኢየሱስ መስማት ይሆንልን። ፊልጵስዩስ ላይ የሚናገረው ይሄ ነው። እኛ ብቻ ሳይሆን ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። ይሄ ሊመሰከር የሚገባው ጌታ፣ ይሄ ሊነገርለት የሚገባው ጌታ የናዝሬቱ ኢየሱስ ነው። ፊልጵስዩስ ምዕራፍ 2 ላይ ያለ ቃል አንብብላችሁ ቁጥር 11 ላይ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ጌታ ኢየሱስ ክርስቶስ መከራ የተቀበለው በእግዚአብሔር መልክ ሲኖር ሳለ መተካከል እንደሚገባው ነገር ሳይቆጥር፣ ይሄ በጣም የሚደንቅ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በምስሉ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይ በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። በእውነት ይህ ጌታ ሊመሰከርለት ይገባል። ከሲኦል የሚያድን፣ ከጨለማ የሚያድን፣ ከዘላለም ሞት የሚያድን፣ እረፍት የሚሰጥ፣ በማይመስል ሁኔታ ውስጥ የሚያረጋጋ ጌታ፣ እረፍት የሆነ ጌታ፣ ዓለም እንደሚሰጠው አይደለም ማለት ነው የሚሰጣችሁ ሰላም። ስለዚህ እህቴ ወንድሜ፣ ስለዚህ ጌታ ዘወትር መመስከር ይሆንልን። ስለዚህ ጌታ ማወጅ፣ ስለዚህ ጌታ መናገር ይሆንልን። እንደ ዮሐንስ እኔ በምድረ በዳ የሚጮህ ድምፅ ነኝ አለ። ስለ ጌታ እየመሰከረ ስለ ጌታ እየተናገረ። ስለዚህ በእውነት ዘመናችን፣ ህይወታችን፣ እያንዳንዱ ነገራችን ጌታ ክርስቶስን ይመስክርልን። አገልግሎታችን ጌታ ክርስቶስን ያሳይልን። ህብረቶቻችን ጌታ ኢየሱስ ክርስቶስ የሚታይበት ይሁን። ህብረቶቻችን ሲታዩ ጌታ የሚንጸባረቅበት ይሁን። እንደ ሐዋርያቶቹ በቃ እነዚህ ከክርስቶስ ጋር እንደነበሩ አስተዋሉ ይላል። አንድነታቸው፣ ህብረታቸው፣ ፍቅራቸው ክርስቶስን ሴንተር ክርስቶስን ማዕከል ያደረገ ስለነበረ ምንም በቃ ራሳቸው መናገር እንኳን እስከማይጠበቅባቸው ድረስ አንድነታቸው ራሱ ይመሰክር ነበር ከክርስቶስ ጋር እንደነበሩ። የአንደበታቸውም ቃል ደግሞ ያልተሸቃቀጠ እውነተኛ ንጹሕ የሆነ እግዚአብሔር ክብር የሚገለጽበት ነበርና ሐዋርያት ሥራ ስናይ ይሄ ነው። ኢየሱስም ሌላ ነገር እኮ አላለም። ያላቸውን ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችኋል፣ ከዛ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያለው። ይህን ደግሞ ሐዋርያቶቹ ህይወት ላይ አይተናል። እነ ጴጥሮስ ሲመሰክሩ በአንድነት ቆሙ። ጴጥሮስ ሲቆም አብረውት ይቆሙ ነበር። ሌሎቹ ጴጥሮስ ሲናገር አብረውት ይሆኑ ነበር። በእውነት ለዚህ ወንጌል በአንድ ልብ በአንድ ሀሳብ የምንቆምበትን ጸጋ እግዚአብሔር ያብዛልን። ባላችሁበት ስፍራ ይህ እሳት ያገኛችሁ።
የምትመሰክሩበት ጸጋና ኃይል እግዚአብሔር ያብዛላችሁ በጌታ በኢየሱስ ስም። ስለዚህ ለተመሰከረለት ጌታ የምታወሩበትን ጥበብ፣ ዕውቀት፣ ማስተዋል እግዚአብሔር ይጨምርላችሁ። በልባችሁ ውስጥ የመንፈስ ቅዱስ እሳት ይንደድ። ስለ ጌታ ለማውራት፣ ስለ ጌታ ለመመስከር፣ ስለ ጌታ ለመናገር፣ ብዙዎችን ከሲኦል ለመናጠቅ እግዚአብሔር ጉልበትና አቅም ይስጣችሁ በጌታ በኢየሱስ ክርስቶስ ስም። በነገር ሁሉ ተባረኩ። የእግዚአብሔር ጸጋና ምሕረት ቸርነት ይብዛላችሁ በኢየሱስ ስም አሜን። አንተ አይደለም ወይ የሞታችን ከልካይ ከአባት ያስማማህን የጠቡ ገላጋይ አንተ አይደለም ወይ የቀራንዮ ጀግና ሞትን ታሪክ ያረክ የምትመጣው ገና ኢየሱስ አይደለም ወይ የሚወድ ልጁ መካከል የደቀቅ ያረፈብህ እጁ ለሞት ያውም ለመስቀሉ የታዘዝክ ነፍስን በፈቃድ በምትክ ያኖርክ ታዲያ ማን በሰራው ማን ይሞገሳል? በማን ገድል ማን ይወደሳል? ወንጌል ሲባል ስሙ ሲነሳ ኢየሱስ ብቻ አብሮ ይነሳ። ዘመቻ ውጡ ዘመቻ ዘመቻ እንመልስ ዘመቻ ዘመቻ ውጡ ዘመቻ ዘመቻ እናንቃ ዘመቻ ቤቱን ወደ ባለቤቱ መድረኩን